በዚህ ሳምንት በአሜሪካ የሙዚቃ ዓለም ውስጥ በከፍተኛ ሁኔታ እየታዩና ትልቅ መነጋገሪያ የሆኑት ምርጥ 10 የሙዚቃ ቪዲዮዎች የትኞቹ ናቸው? ከዩቲዩብ ኦፊሻላዊ የዩናይትድ ስቴትስ ሳምንታዊ የሙዚቃ ቻርት ላይ የተገኙትን ትክክለኛ መረጃዎች ይዘንላችሁ ቀርበናል። በቁጥር 10 ላይ ባለፈው ሳምንት ከነበረበት አንድ ደረጃን በመቀነስ የምናገኘው የድሬክን ጄነሲስ STFU ነው። ዘፈኑ የድሬክን የተለመደውን የቫይራል ሂት አሰራር ፎርሙላ በድጋሚ ያስመሰከረበት ሲሆን በቻርቱ ላይ ለ7ኛ ሳምንት በጽናት ቆይቷል። በራሱ በኦብሪ ግራም የተጻፈው ይህ ትራክ በዚህ ሳምንት ብቻ ከ1.7 ሚሊዮን በላይ እይታዎችን ሰብስቧል። ከሚያዝያ 15 2026 ጀምሮ የተለቀቀው ይህ ሙዚቃ አሁንም ተወዳዳሪ የሌለው መሆኑን እያሳየ ነው። ነገር ግን ከቁጥር 9 ዝቅ ማለቱ ሙዚቃው እየቀዘቀዘ መሆኑን ያሳያል። በቁጥር 9 ላይ ባለፈው ሳምንት ከነበረበት አንድ ደረጃን በመቀነስ የምናገኘው የፖፕ ንጉሱን ስራ የማይክል ጃክሰንን ቢሊ ጂንን ነው። ይህ ሙዚቃ በቻርቱ ላይ 46 ሳምንታት በጽናት መቆየቱ የማይሞት ጥበብ መሆኑን በድጋሚ እያሳየን። በራሱ በኪንግ ኦፍ ፖፕ በማይክል ጃክሰን ተጽፎ በኩዊንሲ ጆንስ የተዘጋጀው ይህ ክላሲክ ትራክ በዚህ ሳምንት ብቻ ከ1.8 ሚሊዮን በላይ እይታዎችን ሰብስቧል። እንደ አውሮፓውያን አቆጣጠር ከፌብሩዋሪ 2009 ጀምሮ የሙዚቃው ዓለምን ሲያናውጥ የኖረው ይህ ዘፈን አሁንም በቻርት ውስጥ መኖሩ ይገርማል። በቁጥር 8 ደረጃ ላይ ደግሞ ባለፈው ሳምንት ከነበረበት 2 ደረጃዎችን በመቀነስ የምናገኘው እንደገና የፖፕ ንጉሱን የማይክል ጃክሰንን ቤዴድን ነው። በቻርቱ ላይ ለ12 ሳምንታት በጽናት የቆየው ይህ ዘፈን ከብዙ ዓመታት በኋላ በብዙዎች የተደመጠ መሆኑ ብዙዎችን አስገርሟል። በራሱ በማይክል ጃክሰን ተጽፎ በታላቁ ኩዊንሲ ጆንስ የተዘጋጀው ይህ ትራክ በዚህ ሳምንት ብቻ ከ1.88 ሚሊዮን በላይ እይታዎችን ሰብስቧል። እንደ አውሮፓውያን አቆጣጠር ከኤፕሪል 2011 ጀምሮ ተወዳጅነቱ ያልቀነሰው ይህ ሙዚቃ ማይክል ጃክሰን በሙዚቃ ዓለም ላይ ያለውን ተጽዕኖ በድጋሚ እያስመሰከረ ነው። በቁጥር 7 ላይ ደግሞ አዲስ ሙዚቃ በቻርት ውስጥ ብቅ ያለውን ኃይለኛ ስራ እናገኛለን። ይህም በፑሽ ቲ እና በግሎሪላ አዲስ የሆነውን ሜን የተሰኘውን ሙዚቃ ነው። በቻርቱ ላይ የመጀመሪያ ሳምንቱ ያከበረ ያለው ይህ ዘፈን በግሎሪያ ዊትስ፣ ሎንትሬል ዳንኤል ዊሊያምስ እና በሌሎችም ታላላቅ ባለሙያዎች የተጻፈ ነው። በለንደን ጄ እና በቡድኑ የተዘጋጀው ይህ ሙዚቃ ከተለቀቀ በአጭር ጊዜ ውስጥ 1.98 ሚሊዮን በላይ እይታዎችን በመሰብሰብ አስደናቂ ጅምር አድርጓል። ከጁን 25 2026 ጀምሮ አየር ላይ የዋለው ይህ ቪዲዮ በቀጣይ ሳምንት ደረጃው ላይ ለውጥ ያመጣ ይሆን? በቁጥር 6 ላይ ደግሞ ባለፈው ሳምንት ከነበረበት አንድ ደረጃ ከፍ በማለት የቻርቱን ጉዞ የቀጠለውን እናገኛለን። ይህ የጎልደን ትራክ ሃንተር ኤክስ፣ ኢጄ፣ አውድሪ፣ ኑና፣ ቪአሚ እና የኬፖፕ ዴመን ሃንተስ ተዋናዮች በጋራ የሰሩት ነው። በቻርቱ ላይ ለ38 ሳምንታት መቆየቱ ዘፈኑ በደጋፊዎቹ ዘንድ ያለውን የማይደክም ተወዳጅነት ያሳያል። በዚህ ሳምንት ብቻ ከ2.1 ሚሊዮን በላይ እይታዎችን ሰብስቧል። እንደ አውሮፓውያን አቆጣጠር ከጁን 23 2025 ጀምሮ የሙዚቃ ዓለሙን ሲያናውጥ የኖረው ይህ ስራ ደረጃውን ከ7 ወደ 6 ከፍ ማድረጉ አሁንም ተመልካቹን እየማረከ መሆኑን ያረጋግጣል። በቁጥር 5 ደረጃ ላይ ደግሞ ባለፈው ሳምንት ከነበረበት ቦታ ሳይንቀሳቀስ በጽናት የቆየውን የኤላ ላንግሊን ቾዘን ቴክሳስን እናገኘዋለን። በቻርቱ ላይ ለ14 ሳምንታት የቆየው ይህ ዘፈን አሁንም በደጋፊዎቹ ዘንድ ትልቅ ተቀባይነት አለው። በኤላ ላንግሊን፣ ሚራንዳ ላምበረት እና በሌሎችም በጋራ የተጻፈውና በራሳቸው በኤላና በሚራንዳ የተዘጋጀው ይህ ሙዚቃ በዚህ ሳምንት ብቻ ከ2.3 ሚሊዮን በላይ እይታዎችን ሰብስቧል። ከኤፕሪል 1 2026 ጀምሮ ተወዳጅነቱ ያልቀነሰው ይህ ስራ ደረጃውን ጠብቆ መቆየቱ አድናቂዎቹ ለዚህ ዘፈን ያላቸውን ፍቅር ምን ያህል እንደሆነ ያሳያል። በቁጥር 4 ላይ ባለፈው ሳምንት እንደነበረው ሁሉ አሁንም ቦታውን በጽናት ይዞ የምናገኘው የኤሊት
ለሴራፊም እና የካትሲን ጥምረት የሆነውን አይኮኒክ ባይ ሚስቴክ የተሰኘውን ስራ ነው። በቻርቱ ላይ ለ4 ሳምንት በቆየበት ጊዜ ውስጥ ይህ የኬፖፕ እና የዓለም አቀፍ አርቲስቶች ውህደት በደጋፊዎቹ ዘንድ ተወዳጅነቱን በከፍተኛ ደረጃ እያሳደገ ነው። በዚህ ሳምንት ብቻ ከ2.5 ሚሊዮን በላይ እይታዎችን በማግኘት በአራተኛ ደረጃ ላይ መረጋጋቱን ቀጥሏል። ከጁን 10 2026 ጀምሮ የሙዚቃውን ዓለም እየተቆጣጠሩ ያሉት እነዚህ አርቲስቶች ወደ 3ቱ ደረጃ ለመግባት የሚችሉ ይሆን? በቁጥር 3 ላይ ደግሞ ወደ ታች አንድ ደረጃ በመንሸራተት የምናገኘው የኦሊቨር ትሪን እና የሮቢን ሹልዚን ሚስዩን ነው። በቻርቱ ላይ ለ23 ረጅም ሳምንታት መቆየቱ ይህ ዘፈን በዓለም አቀፍ ዙሪያ በሙዚቃ አፍቃሪያን ዘንድ ምን ያህል ተወዳጅ እንደሆነ ያሳያል። በራሱ በኦሊቨር ትሪ፣ በዴቪድ ፓራሚክ እና በማርሽሜሎ የተዘጋጀው ይህ ትራክ በዚህ ሳምንት ብቻ ከ3.1 ሚሊዮን በላይ እይታዎችን ሰብስቧል። ከጥቅምት 2022 ጀምሮ ተወዳጅነቱ ያልቀነሰው ይህ ስራ ከቁጥር 2 ወደ 3 መውረዱ አዳዲስ ዘፈኖች እየተገዳደሩት ይሁን ወይስ የዘፈኑ ጉልበት እየተፈተነ ነው? በቁጥር 2 ላይ ደግሞ ባለፈው ሳምንት ከነበረበት ደረጃ ከፍ በማለት ቻርቱን በበላይነት እየተገዳደረ የሚገኘው የሻኪራና የበርና ቦይ ሚስ ዳይዳይ ነው። በቻርቱ ላይ ለ6 ሳምንታት በቆየበት ጊዜ ውስጥ የላቲን ሙዚቃ ንግስቷና የአፍሪካው የሙዚቃ ኮከብ ጥምረት የደጋፊዎችን ልብ በማረክ ችሏል። በሻኪራ ስምና በበርና ቦይ ስም የተጻፈው በራሷ በሻኪራና በኤሴ የተዘጋጀው ይህ ትራክ በዚህ ሳምንት ብቻ ከ3.5 ሚሊዮን በላይ እይታዎችን ሰብስበዋል። ከሚያዝያ 3 2026 ጀምሮ የሙዚቃው ዓለም እያናወጠ የሚገኘው ይህ ስራ ከቁጥር 3 ወደ ቁጥር 2 መምጣቱ የቻርቱን አናት ለመያዝ ምን ያህል እንደተቃረበ ያሳያል። እናም በዚህ ሳምንት የቻርታችን ንጉስ በቁጥር 1 ላይ ባለፈው ሳምንት እንደነበረው ሁሉ አሁንም ቦታውን በጽናት ይዞ የምናገኘው የኦሊቨር ትሪን ላይፍ ጎዝ ኦን ነው። በቻርቱ ላይ ለ8 ሳምንት መቆየቱ ይህ ዘፈን በደጋፊዎቹ ዘንድ ያለውን የማይደክም ተወዳጅነት ያሳያል። በኦሊቨር ትሪና በጊታር የተዘጋጀው ይህ ስራ በዚህ ሳምንት ብቻ ከ3.5 ሚሊዮን በላይ እይታዎችን በመሰብሰብ አሁንም በቻርቱ አናት ላይ ይገኛል። ከሜይ 2021 ጀምሮ የሙዚቃው ዓለም ሲያናውጥ የኖረው ይህ ዘፈን አሁንም በቁጥር 1 ላይ ተቀምጦ ማንም እንዳይነካው አድርጎታል። የዚህ ሳምንት አሸናፊም ይሄ ነው። በዚህም የዚህ ሳምንት የሙዚቃ ቻርት ጉዞ በዚሁ አጠናቀናል። ድሬክ በቁጥር 10 ላይ መቀመጡ፣ የፖፕ ንጉሱ ማይክል ጃክሰን በድጋሚ በቻርቱ ላይ መታየቱ እና የፑሸቲና የግሎሪላ አዲስ ስራ አጠቃላይ የሳምንቱ የሙዚቃው ዓለም ምን አይነት ውጥረት ውስጥ እንደነበር ማሳያ ነው። ኦሊቨር ትሪ አሁንም በቁጥር 1 ላይ ዙፋኑን ተቆጣጥሮታል። እስኪ ለቀጣይ ሳምንት ምን ይዘን እንመጣለን? የዛሬው ምርጫችሁስ ምን ነበር? ኮሜንት ላይ አሳውቁኝ። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።